ሰላም ዳንኤል ነኝ። ዛሬ በዚህ ቪዲዮ መጥቻለሁ። እንደምናችሁ ሁላችሁንም በያላችሁበት ሰላምና ጤና እንዲሆንላችሁ በያላችሁበት እመኛለሁ። እንዴት ነበር አመት በዓል? ጥሩ ነበረ፣ እግዚአብሔር ይመስገን ለዚህ ስለበቃን። እንግዲህ አንዳንድ ነገሮች ልል እፈልጋለሁ። ጊዜ ፈጅቶብኛል። በአሁኑ ባለኝ እድሜ ስትደርስ ድረስ ማለት ኤክስፔሪየንስ ብዙ ነገር እያደረግን በዛ ነው ትምህርት የሚሆነን። አንዳንድ ሰው ዋይዝ ሆኖ ችግር ውስጥ ብዙ ነገር ሳያይ ወዲያው እንትን የሚሉ አሉ። ጥቂት ናቸው ግን እንደዛ አይነት ሰዎች። በዛሬ ቪዲዮ ልላችሁ የምፈልገው በውጭ ዓለም ያለንን ሰዎች ኢትዮጵያም ያለን ሰዎች ብንኖር እንዴት ነው አንድ ሰው ሀብት ስላለው ገንዘብ ስላለው እዚያውን የአሜሪካን ውስጥ ምንም ገንዘብ ይኑረው ማኔጅ ግን ካላደረገው እና ገንዘብ ቢኖር ማኔጅ የማናደርገው ከሆነ ማናስተዳድረው ከሆነ ሉዝ እናረጋለን። ብዙ ነገር ገንዘብ ብቻ አይደለም ጓደኞች። እኔ በራሴ ላይ በጣም ብዙ ጓደኞች ነበሩኝ። ማለት ኢትዮጵያም እያለሁ ብዙ ሰው ጋር እግባባለሁ፣ ብዙ ፋሚሊ ጋር እግባባ ነበረ። ከብዙ ጓደኞች ነበሩኝ። ግን ማኔጅ ስላላደረኩኝ ከነሱ ጋር ያለኝን ግንኙነት ስላልቀጠልኩ በመደዋወል አንዳንድ ነገሮች በማድረግ በመገናኘት ጓደኞቻችንን ሴፍ ካላረግናቸው በውጭው ዓለም ስንሄድ ብቸኛ ነው የምንሆነው። በአንዴ ልንገነባ አንችልም ጓደኛ። ገንዘብም በአንዴ ልንገነባ እንደማንችለው ሁሉ ጓደኛም እንደዚሁ ሊገነባ አይችልም። ጊዜ ይፈጃል፣ ረጅም ጊዜ ይፈጃል። እውነተኛ ጓደኞቻችንን ማለት የሚያውቁንን ለመገንባት ጊዜ ይፈጃል። ግን ሉዝ ካረግናቸው በተለያየ ምክንያት ሉዝ ከጠፋንስ ከአካባቢው ስልክ ማንደውልላቸው ከሆነ በተለያየ ምክንያት ኪፕ እንተች ይላሉ አሜሪካኖች። እዚህ ሀገር ኪፕ እንተች ምንድን ነው? ተስፋ ነው። ያው ደውል፣ የት እንዳለ የት አካባቢ እንዳለ እዚህ እንገናኝ ማለት፣ ቡና እንጠጣ ማለት፣ መደወል ለሰው፣ ይሄ ሁሉ ያካትታል። ግን ሉዝ ካረግናቸው ግን አናገኛቸው። ብዙ ሰዎች ብቸኛ ሆነዋል። አሜሪካንም ሀገር፣ ሌላም ሀገር፣ እንግሊዝም ሀገር፣ አረብም ሀገር፣ የትም ይሁን ጀርመንም ሀገር ይሁን ብቻቸውን ብቸኛ ሆነው የሚኖሩ አሉ። በቅርብ አንድ ሰው ታስታውሳላችሁ፣ ስሙን መጥራት አልፈልግም። ታዋቂ ሰው ነበረ፣ ዘፋኝ፣ ግን ብቻውን ነበር የኖረው እና እንደዚህ አይነት ላይፍ ሊመጣ ይችላል። ገንዘብም እንደዚሁ ነው። ማግኘት ብቻ ሳይሆን ማኔጅ ማድረግ አለብን። በውጭ ያለን ሰዎች ምን ያህል በክሬዲት ካርድ ደረጃ ምን ያህል ክሬዲት ካርድ እንዳለን ሁላችንም የምናውቀው ነው። በተለያየ ነገር እዳ ውስጥ እንገባለን። እንግዲህ ገንዘብም ቢኖረንም ኢንካማችንና የወጫችን ካልተመጣጠነ ብሎ ይጎዳናል። ሉዝ ማድረጋችን አንቀርም። ማኔጅ ያላረግነው ነገር በሙሉ ሉዝ እናረግበታለን። ግን ማኔጅ ካረግነውና ያገኘ ነው። አሁን ለምሳሌ አንድ ሰው ብዙ ገንዘብ የሚያገኝ ሰው ይኖራል። ሌላው ደግሞ የተወሰነችዋን ገንዘብ በቅጡ በማለት ማኔጅ እያደረገ ወጪውን ገቢውን እየተቆጣጠረ ከሚገባው በላይ እዳው ሳይዘፈቅ ማለት ነው። ሳይዘፈቅ አንዴ ገና እዚህ ሀገር እንደመጣው ነው ካዝኔ ጋር ነበርኩኝ ያለሁት። አንዴ ቀለም የሚቀባለት በር የሚሰራለት የውጭ ሀገር ሰው ነው፣ የዚህ አሜሪካናዊ ነው። ይመጣል እና ብዙ ስራ ይሰራል ይለኛል። በጣም የተለያየ ስራ ይሰራልኛል። እኔም በጣም ጎበዝ ነው፣ የእጅ እውቀት አለው ይለኛል። እና ሳይው አንድ ክርክስ ያለች አሮጌ መኪና ነው ይዞ የሚመጣው እና ምን አልኩት፣
ታዲያ ቢዝነስ ካለ ምን አንድ መኪናውን እንኳን አዲስ አይገዛም እንደሰለው አይ አትሊስት አለኝ እዳ የለበትም ማለት አይረሳኝም። ሎንግ ታይም ይቆይ እዳ የለበትም። የእናንተ መኪና አዲስ ሆኖ እዳችሁ ግን ከፍተኛ ከሆነ መርሴዲስ ነዳችሁ፣ BMW ነዳችሁ፣ ገቢያችሁ ጥሩ ከሆነ እሰየው ደስ ይላል። የፈለጋችሁትን ነገር ብታደርጉ ደስ ይላል። ግን የሚያጨናንቃችሁ የሚሆን ከሆነ ቤትም ከአቅማችሁ በላይ ከሆነ ሁሉን ማድረግ እኮ ከአቅማችን ጋር የሆነ መሆን አለበት። አለዛ በእዳ ላይፋችንን እንዳንኖር ወክ እንዳናደርግ ከቤተሰቦቻችን ጋር አብረን እንዳንውል ቀኑን ሙሉ ስራ ይሆንና ለልጆቻችን ጊዜ ሳንሰጥ እንቀርና ያ ነው እንግዲህ ማኔጅ አለማድረግ የሚባለው። አንድ ሰው አለኝ በቀልድ ነው ያወራኝ እና ሌላም ቦታ ሰምቼዋለሁ እና ትልቅ ቤት ገዝቶ አሉ ትልቅ ቤት ገዛና እዛ አቅሙና እንግዲህ ያ የቤቱ ወጪ በጣም አይመጣጠንም። ስለዚህ ቀኑ ሙሉ ስራ ነው። ባለቤትም ሰራለች፣ እሱም 2-3 ስራ 4 ስራ ነው የሚሰራው እና እንዴት ነው ቤትህ ብለው ሲሉት አሉ ሲባል አንዴ እኔ መቻ ምን የት ውልበታለሁ የት አገኘዋለሁ? ስራ ቦታ ሁልጊዜ ስራ ነው። ኢንጆይ ካላረግንበት ምንም ነገር ቢሆን ጥቅም የለውም። ያ ማለት አትግዙ፣ ይሄንን ውድ መኪና አትግዙ፣ ውድ ቤት አትግዙ አይደለም። አቅማችሁን ወቁት። የራሳችሁን አቅም እናውቀዋለን ምን ያህል እንደምንችል። ስለዚህ ይህ እንደዚህ አይነቶቹ ነገሮች ሊጎዱን ይችላሉ። ማኔጅ የማናደርጋቸው ነገሮች ኢቭን ጓደኛ ጨምሮ ጓደኞቻችንን ማኔጅ ካላረግን ሰዎችን ኢትዮጵያ ያሉ ሰዎችን የምናውቃቸውን ኮሚኒኬት የማናረጋቸው ከሆነ እነሱም ኮሚኒኬት አያረጉንም። በቃ አለን እዛ ላይ ሉዝ አረግናቸው ማለት ነው። በኋላ ብቸኝነት ይመጣል። ሰው ቤቱ ብዙ ሰው የሚሰበስብ ሰው ብዙ ጓደኞች አሉ። ለምንድን ነው አንድ ጓደኛ ያለ በጣም ከድሮ ከኢትዮጵያ ጀምሮ ያሉ ጓደኞችን ሉዝ ያላረገ ሰው አለ እና እዚህ ሲመጡ ከኢትዮጵያም ሲመጡ ሲያገኙት እንመጣለን ከፍላይት ይቀበላችኋል። እንደዚህ አይነት ቢዚ ሰዎች ትሆናላችሁ። ገብቷችኋል? ሰው የሚያውቃችሁ በብዛት እንግዲህ ከብዛት ነው። እንግዲህ ጓደኝነት ከመቼም ከማህበራዊ ጉዳይ ልንወጣ አንችልም። አካባቢያችን ያለውን ሰዎች ሁሉ መቀየር ያለባቸው ማለት የለብንም። እኛ ራሳችንን መቀየር ነው ሌላው እንዲቀየር። ከዛ በኋላ በገንዘባችን ማኔጅ ስናደርግ ፍሬንዶች ሲኖሩን ላይፋችን ደስተኛ እንሆናለን። ኢቭን ዞ ከሀገራችንም ቢሆን ደስታ ይኖረናል። የሚደውልልን ሰው ይኖራል። ብቸኞች አንሆንም። ሻይ ቡና እንላለን እና እንዲህ አይነቶች ነገሮች ስላሉ ሉዝ አናርጋቸው። ማኔጅ እናድርግ። ያለንን ነገር ማኔጅ እናድርግ። ብርም ትንሽ ከሆነች በአቅማችን እንኑር። በቃ የምንችለውን እናድርግ። ከአቅማችን በላይ እንትን ያለ ኑሮ በኋላ ያስከፍለናል እና ስፔሻሊ ዳ ከባድ ነው እና ባለን በአቅማችን መኖሩ እኔ እንግዲህ ከእድሜ በኋላ እንግዲህ ሳወራ መቼም እኔ ሁሉን ፐርፌክት የሆንኩ እንዳይመስላችሁ። በስህተት ውስጥ በብዙ አይነት ነገር አልፌያለሁ፣ እያለፍኩም ነው። በዛ እኔ ሌሰን ያረኩትን ነገር እዚህ ላይ መመካከር አለብን። መረጃ ደግሞ መቀየር አለብን። የተሰማንን ስሜት የራሳችን የሰራውን ስህተት ቢሆን ሌላው ሰው መሳሳት የለበትም። ስለዚህ ለዛ ነው ይህንን ቪዲዮ ያመጣሁት። we have to be በምንችለው አቅም እንደ አቅማችን ምንድን ነው ይባላል፣ አቅምን አውቁ መኖር ጥሩ ነው፣ ታላቅ ችሎታ ነው አለ።
እንግዲህ አስቡት በዛ ጊዜ እኛ መቼስ በልጅነታችን በተለያየ በወጣትነታችን እያለን የተለያዩ ነገሮች ሰምተናል፣ ምክር ሰምተናል። በተረት ማለት በተለያየ ነገር በዘፈን ታላቅ ችሎታ አቅምን ማወቅ እንግዲህ ራሱን የመጣልኝ አስቤው አይደለም፣ ግን መዝጊያ ላይ አድርገው አቅምን አውቆ መኖር ታላቅ ችሎታ። ሰላም ዋሉልኝ። ዳንኤል ነኝ። ፒስ አውት ባይ